ቃሉንም እንድንሰማ የከተራውን በዓልና የጥምቀቱን በዓል እንዲህ ባለ ሁኔታ እንድናከብር የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። እስቲ ያደረሰንን አምላካችን እግዚአብሔርን ወንዶች በጭብጨባ ሴቶች በእልልታ በደንብ አድርጋችሁ አመስግኑ። አምላካችን እግዚአብሔር ምስጋናችንን ይቀበልልን። መጽሐፍ እንደዚህ ይላል፣ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ ተብሎ በዳዊት መዝሙር 46 ቁጥር 1 ላይ ተመዝግቧል። ለእግዚአብሔር ክብር የሚያጨበጭቡ እጆች ይባረካሉ፣ ለእግዚአብሔር ክብር እልል የሚሉ አንደበቶች ይባረካሉና ከልብ በሆነ ምስጋና እስቲ ወንዶች በጭብጨባ ሴቶች በእልልታ አመስግኑ። እስቲ በሉ ከኔ ጋራ ምስጋናን በሉ። ምስጋናን የሚሰዋ ያከብረኛል። በዚህ በዳዊት መዝሙር 49 ቁጥር 23 ላይ ተመዝግቧል። ምስጋናን የሚሰዋ ያከብረኛል ነው። ለእግዚአብሔር ክብር ከምናቀርባቸው መስዋዕቶች መካከል አንዱ የምስጋና መስዋዕት። ስለዚህ ሁልጊዜ ስላደረገልን ነገር ስለማይነገረው ስጦታ ሁሉ እግዚአብሔር ልናመሰግን ይገባል። በቸርነቱ አምላካችን እግዚአብሔር ለመንግስቱ ክብር ቢያበቃን ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ስራችን ምስጋና ነው። እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት እግዚአብሔርን እያመሰገንነው ስለምንኖር ምስጋና ያለ ስስት ሁልጊዜ ከልብ ለአምላካችን ለእግዚአብሔር ልናቀርብ ይገባናል። ለሶስተኛ ጊዜ በደንብ አድርጋችሁ ይህንን ቀን ያሳየን አምላካችን እግዚአብሔር ይመስገንልን። እናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ፣ ጌታችን ኢየሱስ ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ፣ ጌታችን ኢየሱስ ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ የተመዘገበ ይለቃል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን አሁን በዚህ በሼፊልድና በአካባቢው ያሉት አብያተ ክርስቲያናት ማለት ነው። ባለሳሳት ቦታዎቹን እጠቁማለሁ። ከዚህ ከበርሚንግሃም የመጡ አሉ፣ እንዲሁም ከሊቨርፑል፣ ከደርቢ፣ ከሊድስ እና ከማንቸስተር ማለት ነው እዚህ የመጡ አሉ። ይሄ ሁሉ ተሰብስበው የከተራውን በዓል እያከበርን ስለሆነ ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። በዚህ ርዕስ ውስጥ የምንመለከተው በመጀመሪያ ታቦታቱ ከመንበረ ክብራቸው ተነስተው ለምን ወደ ጥምቀተ ባሕር እንደሚወርዱ እንመለከት። ራሱ ከተራ የሚለውን ቃል ምን እንደሆነ እንመለከታለን። ዛሬ ካለን አጭር ጊዜ የተነሳ የምንመለከተው
የበዓለ ከተራውን ነገር ብቻ ለምን ብዙ እንዳንተር ጊዜ አይበቃም። ቀለሙ የዓመት ቀለም ነው፣ ሰፊ ነው። ነገር ግን የዕለቱን ነገር ብቻ የጥምቀቱን ደግሞ በነገ ዕለት የነገ ሰዎች ካለን ስለምንመጣበት ነው። እስቲ ከኔ ጋር ጌታ ኢየሱስ ከገሊላ ወደ ዮርዳኖስ መጣ ርዕሳችን። በዚህ ስፍራ ይህንን ቃል የመዘገበው ሐዋርያውና ወንጌላዊ ቅዱስ ማቴዎስ ነው። ቅዱስ ማቴዎስ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ነው በዮሐንስ እጅ በዮርዳኖስ መሃል ሊጠመቅ የመምጣቱን ነገር መዘገበ። ያን ጊዜ ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ከገሊላ ተነስቶ ወደ ዮርዳኖስ መጣ ነው ያለው። አሁን እያሰብን ያለነው እያከበርን ያለነው ይህንን በዓል ነው። እዚህ ላይ ቤተ ክርስቲያን ገሊላን ተወክላለች። እነሆ ጥምቀተ ባሕሩ ዮርዳኖስን ይወክላል። ከየአብያተ ክርስቲያናቱ ተነስተን ወደ ጥምቀተ ባሕሩ የምንወርድበት ምክንያት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከከተማው ከሀገሩ ካደገበት ከናዝሬት ከገሊላ ተነስቶ ወደ ተጠመቀበት ወደሚጠመቅበት ወደ ዮርዳኖስ ስለመጣ ነው። የመጀመሪያው ነገር ይሄ ነው። እንዲህ ስንል ነው ጌታ ኢየሱስ ከገሊላ ተነስቶ ወደ ዮርዳኖስ መጣ ስንል ታቦታቱን ያከበሩትን ካህናት ተከትለን ከቤተ ክርስቲያን ተነስተን ወደ ጥምቀተ ባሕሩ ወደ ዮርዳኖስ አምሳል እንመጣለን። ታቦቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ይወክልና በታቦቱ ላይ የተጻፈው የአምላካችን የእግዚአብሔር ስሙ ስለሆነ ማለት ነው። ስለዚህ እሱም ተከትለን እንመጣለን። አንድ ነገር ከኔ ጋር እንድትሉ ፈልጋለሁ። አስቀድሞ በዚህ በመጽሐፈ ኢያሱ ወልደነዌ ምዕራፍ 3 ከቁጥር 3 ጀምሮ የተመዘገበ ቃል ነው። ይህንን ቃል ከኔ ጋር እስቲ ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት ይላል። በዓይነ ሕሊናችሁ ሂዱ። ኢትዮጵያ ካህናቱ የእግዚአብሔርን ቃል ኪዳን ታቦት ተሸክመው ወይም አክብረው ይታያሉ። እኛም እነሱን ስናይ እነሆ ተከትለናቸው ታቦቱን አጅበን ለእግዚአብሔር ክብር እየዘመርን እያሸበሸብን እያመሰገንን እንሄዳለን። ለምን? የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ካህናቱ ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉ ተብሎ ስለታዘዝን ማለት ነው። ታቦቱ ሰፈሩን፣ መንደሩን፣ ከተማውን ሁሉ እየባረከ ይሄዳል። የበረከት ቀን ነው። ይህ በኢትዮጵያ በቅድስት ሀገር በአራቱም ማዕዘናት ይፈጸማል ያለ ልዩነት። ደግሞ እንዲሁ ለሀገሩ እንግዳ ለሰውም ባዳ በሆናችሁበት በዚህ በምድር እንግሊዝ አሁን በዚህ አካባቢ ያንን ስርዓት እየፈጸምን
ያንን በዓል እያከበርን ያለውና እባካችሁ እስቲ ያልተወለደ እግዚአብሔርን በደንብ አድርጋችሁ አመስግኑት። ልክ ሀገራችን ኢትዮጵያ ያለን ነው የሚመስለው። የሚገርም ነው። የቀረ ነገር የለም። የሀገሩን ልብስ ነጩን ለብሳችኋል። ታቦታቱ እዚህ አሉ። የኢትዮጵያ መለያ የሆነው አርማ አለ። ሰንደቅ ዓላማው አለ። የቀስተ ደመናው ምልክት ከቀስተ ደመና ደማቁ ተወስዶ አባቶቻችን እግዚአብሔር ዓለምን ዳግም በንፍር ውሃ ላለማጥፋት ቃል የገባበት የምሕረት ቃል ኪዳን ምልክት ከዛ ከቀስተ ደመናው ሦስቱ ደማቅ ነው። ያ ይታያል። ምንም በሥጋ ከሀገራችሁ ተሰዳችሁ እዚህ ብትኖሩም ነገር ግን ሃይማኖታችሁን አጥንታችሁ ስርዓታችሁን ይዛችሁ ትውፊታችሁን ይዛችሁ ተገኝታችኋል። ያንን እያከበርን ያለ ነው። ታቦቱን ተከትለን ከቤታችን ከሰፈራችን ተነስተን ስንመጣ ኢየሱስ ክርስቶስ ከገሊላ ተነስቶ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ መጣ እያልን ነው። ይህንን የምናሳየው ጥምቀተ ባህሩ ጋር ያለ ነው። አሁን ያለንበት ጥምቀተ ባህር ቦታው የዮርዳኖስ ምሳሌ ስለሆነ ማለት ነው። ጌታችን ከገሊላ ተነስቶ ወደ ዮርዳኖስ እንደመጣ እኛም ደግሞ ይሄን ስርዓት እየፈጸምን ነው። ወንጌል ነው። መጽሐፍ ምን ይላል? በወንጌል አላፍርም ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 16 ላይ መዘገበው ኃይለ ቃል ነው። በወንጌል አናፍርም። ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ እያልን ነው እያከበርን ያለ ነው። በዓሉ ራሱ ወንጌል ጉዞ ይሄ ነው። ታቦቱን ተከትለን መጣን። ክርስቶስ ወደ ዮርዳኖስ ወረደ ስንል ከተራ ማለት ምን ማለት ነው? ይህን ደግሞ እንመለከታለን። ከተራ የሚለው ቃል ከተረ ከሚለው የግዕዝ ግስ የወጣ ነው። ከተረ ማለት ገደበ፣ ዘጋ፣ አቆመ፣ ከለለ ማለት ነው። በተለይም በገጠር ምንጮቹ ወንዞቹ ደካሞች ስለሆኑ ለጥምቀተ ባህሩ ዝግጅት ይከተራል። ውሃው ይገደባል፣ ይዘጋል፣ ይቆማል። ይሄንን የሚያጠይቅ ነው። ከተራ ስንል ይሄን ማለት ነው። የጥምቀት ዋዜማ ላይ ስላለን ነው። በዚህ ሀገር አከባበር ማለት ነው። ከተራውን ነው እያከበርን ያለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ መጥቶ ተራ ሲጠብቅ ነው ያደረው። ተራ ሲጠብቅ አደረ። እሱ በዮርዳኖስ ተራ ሲጠብቅ አድሯል። አሁን በዚህ ማደራችን በጥምቀተ ባህሩ ቦታ ማደራችን ክርስቶስ በዮርዳኖስ አካባቢ በዮሐንስ እጅ ሊጠመቅ ተራ ሲጠብቅ አደረ ለማለት ነው። እንዲሁ አይደለም። ሁሉ በውበት ነው የተከናወነው። በደንብ አድርጋችሁ አስተውላችሁ ተከታተሉ ወገኖች። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተራ ሲጠብቅ አድሯል። ዕለቱኑ በጥምቀት ዋዜማ እንደመጣ ቀጥታ ሄዶ አጥምቀኝ አላለም። ከሕዝቡም ቀድሞ አልተጠመቀም። ተራ ሲጠብቅ አደረ። ነገረ ጥምቀቱን ነገር እንመጣበታለን። ግን ትንሽ ነገር ላንሳላችሁ ወይ ግልጽ ለማድረግ እስቲ በሉ ከኔ ጋር ሕዝቡም በሉ ሕዝቡም በሉ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ተጠመቀ። የሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ ተመዝግቧል። ሕዝቡ ሁሉ ከተጠመቁ በኋላ
ጌታችን ኢየሱስ ክርስቶስ ተጠመቀ ነው የሚለው ቃል። እርሱ ተራ ሲጠብቅ አድሯል። የሚገርም እኮ ነው። የኃያላን ኃያል ነው። የጌቶች ጌታ ነው። የአማልክት አምላክ ነው። የነገሥታት ንጉሥ ነው። አዳምና እኛ ልጆቹን ስለማዳን የተነገረው ትንቢት እንዲፈጸም የተቆጠረው ሱባዔ በደረሰ ጊዜ ከሰማይ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከበረ። በቤተልሔም ዋሻ በከብቶች በረት ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ እጅ በዮሐንስ እጅ በዮርዳኖስ ሊጠመቅ ከገሊላ ተነስቶ ወደ ዮርዳኖስ መጣ። ከዛም ተራ ሲጠብቅ አደረ። ፈጣሪ ነኝ፣ የባህሪ አምላክ ነኝ፣ ከፍጡራን ልቅደም አላለም። የጌቶች ጌታ ነኝ፣ ከባሮቹ ልቅደም አላለም። ሰማያዊ ነኝ፣ ከምድራውያኑ ልቅደም አላለም። የሚገርም ነው። ተራ ሲጠብቅ እንደ ምስኪን አደረ። ስለምን? በመጀመሪያ ስለ ትሕትና። አንዱ የመጣበት ዓላማ ስለ ትሕትና ነው። መምህረ ትሕትና ነዋ። ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከምንማራቸው ትምህርቶች መካከል አንዱ ትሕትና ነው። ከቃል ይልቅ ተግባር ይሰብካል። ትሕትናን በተግባር አስተማረ። ተራ ሲጠብቅ አድሮ። እስቲ አስተውሉ። የትኛው ባለጸጋ ነው ከድሃ ጋር የሚሰራ? የትኛው ባለስልጣን ነው ከተራ ሰዎች ጋር የሚሰራ? የትኛው አዋቂ ጥበበኛ ነው ካልተማሩ ፊደል ካልቆጠሩ ሰዎች ጋር የሚሰለፉ? የትኛው ዝነኛ ታዋቂ ስመጥር ሰው ነው ከተርታ ሰዎች ጋር ስማቸው ከማይታወቅ ሰዎች ጋር የሚሰለፈው? የኛ አምላክ ግን የባህሪ አምላክ ሆኖ ሳለ በትሕትና ተራ ሲጠብቅ አደረ። አሁን ይህንን ነው እያሰብን ያለ ነው። በዮርዳኖስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ከገሊላ መጥቶ ተራ ሲጠብቅ አደረ ስንል እዚህ በጥምቀት ባሕሩ ስፍራ እናድራለን። ለእግዚአብሔር ክብር ስንዘምር ማህሌቱን ስናደርስ ከዚያ በኋላ ይቀጥላል። ኪዳኑ ይደርሳል። ቅዳሴው ይቀደሳል። ሥርዓተ ተክሊሉ የሚፈጸመው ከዚያ በኋላ ነው። ቤተ ክርስቲያን ይህንን ነው ያዘጋጀችው። በእውነት የዚች ቤተ ክርስቲያን ልጆች ያደረገን አምላካችን እግዚአብሔርን እባካችሁ በደንብ አድርጋችሁ አመስግኑ። አባቶቻችን የቀደሙት ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ይህን ሰርተውልናል። በዚህ ነው ያለነው። እግዚአብሔር ከዚህ ጸጋ ሁላችንን አይለየን። ይህንን ነው እያሰብን ያለ ነው። አሁን ከተራውን ስናከብር እንደዚህ ነው። ከተራ የምንለው ይህንን ነው። እንግዲህ ታቦቱን አጅበን እንመጣለን። ታቦት ማለት ራሱ ማይደር ማለት ነው። ማደሪያ ወይም ቤት ማለት ነው። ማደሪያነቱ ደግሞ ለጽላቱ ነው። ጽላት ማለት ደግሞ ቅዱስ ሰሌዳ ማለት ነው። ስሙ ሕጉ የተጻፈበት የታተመበት ማለት ነው። ስለዚህ በዚህ ነው ያለ ነው። እንግዲህ አሁን ከተራውን ስናከብር ምን እናድርግ? ከዚህ በላይ መተረክ ይቻላል፣ ግን የዕለቱን ነገር ብቻ አንስተን ወደኛ ይወጥና ጊዜ ስለሌለ ምን እናድርግ? ከተራውን ስናከብር ጥሩ ነው፣ ደስ ይላል። አሁን መሰብሰባችን ደስ ይላል። ከዚቹ ከሼፊልድ ከተማ የመጣችሁ አላችሁ፣ ቅድም ከዘረዘርኳቸው ከተሞች ከሩቅ ቦታ ደግሞ የመጣችሁ አላችሁ። 3 ሰዓት 2 ሰዓት ተኩል 2 ሰዓት ነርታችሁ የመጣችሁ አላችሁ። ደስ ይላል። ምን እናድርግ? እዚህ ቦታ መጥተናል። ምን እናድርግ? ምንድነው ማሰብ ያለብን? በመጀመሪያ አምላካችን ጌታችን መድኃኒታችን
ኢየሱስ ክርስቶስ በትህትና ያሳየንን ነገር ማስተዋል፣ በተሰበረ ልብ በተዋረደ መንፈስ በትህትና መመላለስ ሰማያዊው አምላክ በምድራዊው ሊጠመቅ፣ ፈጣሪ አምላክ በፍጡሩ ሊጠመቅ፣ የጌቶች ጌታ በባሪያው እጅ ሊጠመቅ ከገሊላ ተነስቶ ወደ ዮርዳኖስ እንደመጣ ያንን ማሰብ እኛም ከየቤታችን ተነስተን ከየስፍራችን ተነስተን ወደ ቤተ ክርስቲያን እንሄዳለን። ለምን ነው የሚያሳየው? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመኖሪያው ካደገበት ከናዝሬት ገሊላ ተነስቶ ወደ ዮርዳኖስ እንደመጣ ወደ ዮሐንስ እንደመጣ እኛም ደግሞ ከየቤታችን ተነስተን ወደ ቤተ ክርስቲያን እንመጣለን በትህትና። መጥምቀ መለኮት ቅዱስ ዮሐንስ ካህናቱን ይወክልልናል። ካህናቱን ፈልገን እንሄዳለን። መጥምቀ መለኮት ቅዱስ ዮሐንስ የካህኑ የዘካርያስ ልጅ ነው። ከሌዋውያን ካህናት ወገን ነው። ስለዚህ አምላካችን ኢየሱስ ክርስቶስ ወደ ዮርዳኖስ በበረሃ ይኖር ወደ ነበረው ወደ ቃል ኪዳን መልእክተኛ የአዋጅ ነቃሪ ቃል ወደ ተባለው የጌታን መንገድ ጥረጉ ብሎ አሰምቶ ወደሚናገረው ወደ ብሉይ ኪዳኑ መጨረሻ ወደ አዲስ ኪዳኑ መጀመሪያ የነቢያት ፍጻሜ ወደሚባለው ወደ መጥምቀ መለኮት ወደ ቅዱስ ዮሐንስ ሊጠመቅ እንደሄደ እኛም ወደ ቤተ ክርስቲያን እንገሰግሳለን፣ በካህናት እጅ እንጠመቃለን። ይህ መጀመሪያው ነገር ነው። እሱን ያስተማረን ከቤት ተነስቶ ወደ ቤተ ክርስቲያን መሄድ፣ በካህናት እጅ መጠመቅ ራሱ ክርስቶስ ነው ያስተማረን ያሳየን። ይህን አብነት እናደርጋለን። ሌላው በትህትና ራስን ዝቅ አድርጎ ራስን አዋርዶ መገኘት። ምንም ቢኖረን ባለጠጎች ብንሆን፣ ብዙ ፓውንድ ብንቆጥር፣ ባለስልጣኖች ብንሆን፣ ባለ 2ና ባለ 3 ዲግሪዎች ብንሆን፣ ዝነኞች፣ ስመጥሮች፣ ታዋቂዎች ብንሆን ራሳችንን ዝቅ ማድረግ አለብን። ለምን? የኛ አምላክ ራሱን ዝቅ አድርጎ ነው የታየው። እስቲ በሉ የሰው ልጅ በሉ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የማቴዎስ ወንጌል ምዕራፍ 20 ቁጥር 28 የሰው ልጅ አለ ወልደ እግዚአብሔር ሕያው ወልደ ማርያም ስጊ ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያገለግል ነው የመጣው። ነፍሱንም ለብዙዎች ቤዛ ሊሰጥ የመጣው እንጂ እንዲያገለግሉት አልመጣም። ሊያገለግል መጣ፣ ሊገለገል አልመጣም። ለትህትና መጣ፣ ለልዕልና አልመጣም። ስለዚህ አሁን ይህንን ከተራው ስናስብ፣ ጥምቀቱን ስናስብ ሁልጊዜ በሕይወታችን ሊኖር የሚገባው ነገር ይሄ ነው። አገልጋይነት፣ ታዛዥነት፣ በትህትና መመላለስ። አምላካችን እግዚአብሔር የሚፈልገው ይህንን ነው። ያስተማረንም ይሄ ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋና ሞገስን ይሰጣል ይላል አንደኛ ጴጥሮስ ምዕራፍ 5 ቁጥር 5። አዎ እግዚአብሔር ትዕቢተኞችን ይቃወማል። ትዕቢት የሰይጣን የዲያብሎስ ነው። ትሕትና የአምላካችን የእግዚአብሔር ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰርቶ ካሳየን ነገሮች መካከል አንዱ ትሕትና ነው። እስቲ ትሕትናውን እንይ። ዛሬ ትሕትናውን ያየንበት ቀን ስለሆነ ራሱ ከሰማየ ሰማያት መውረዱ ትሕትና፣ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መጸነሱ ትሕትና፣
ቃል ሥጋ መሆኑ አምላክ ሰው መሆኑ ትሕትና ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው የማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በቤተልሔም ዋሻ በከብቶች መወለዱ ትሕትና ነው። በጨርቅና በቅጠል መጠቅለሉ ትሕትና ነው። በግርግም ላይ መተኛቱ ትሕትና ነው። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ እየታዘዘ ማደጉ ትሕትና ነው። እየታዘዛት እኮ ነው ያደገው። ትሕትና ነው። ይሄ ሰርቶ ነው ያሳየን። የመጀመሪያው ሰው የሁላችን አባት አዳም ፍጡሩ አዳም አለመታዘዝን አስተማረን ከዲያብሎስ ተምሮ። የእኛ አምላክ ዳግማዊ አዳም ኢየሱስ ክርስቶስ ደግሞ ታዞ መታዘዝን አስተማረን። እየታዘዘ አደገን። ከዛስ 30 ዘመን ሲሞላው በትሕትና ከገሊላ ተነስቶ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ መጣ። ይህን ማሰብ ምንም ነገር ቢኖረን ራሳችንን ዝቅ ማድረግ የባሪያውን መልክ ያዘ ነው፣ ራሱን አዋረደ ነው የሚለው። ለጥምቀት ብቻ አይደለም የታዘዘው፣ ለመስቀል ሞት እንኳን የታዘዘ ሆኖ ነው የሚለው። ስለዚህ ይህንን ማሰብ ያስፈልጋል ወገኖች። እግዚአብሔር አምላካችን የተሰበረ ልብና የተዋረደ መንፈስ ለሁላችንም ያድለን። ተራ ሲጠብቅ እንዳደረ እኛ ምንም ነገር ቢኖረን አለመፍቀድ አለን። ባለጸጎች ብንሆን ባለጸጎች ነን ብለን ድሆችን አለመግፋት አለመናቅ። ባለስልጣኖች ብንሆን ባለስልጣኖች ነን ብለን ተራ ሰዎችን ባሮችን አለመናቅ። የተማርን 2-3 ዲግሪ ያለን ያወቅን ብንሆንም አልተማሩም የምንላቸውን ፊደል አልቆጠሩም የምንላቸውን ሰዎች አለመናቅ። የእኛ አምላክ ተራ ሲጠብቅ በዮርዳኖስ በጥምቀተ ማየቱ ስፍራ ቆሞ አደረ፣ ተሰልፎ አደረ። እኛም ሁል ጊዜንን ማሰብ በማንኛውም አገልግሎት ኪዳኑን ስናደርስ ቅዳሴውን ስናስቀድስ እነሆ ጸበሉን ለመጠጣት ስንሰለፍ ቅዱስ ሥጋው ክቡር ደሙን ለመቀበል ስንቀርብ በትሕትና ተራ መጠበቅ አለመሽቀዳደም። አሁን ብዙ ቦታ መሽቀዳደም ነው። እኔ ልቅደም ነው ያለው ነገር። አምላካችን ግን ይህን አላስተማረም። ትሕትናን ያስተማረው ራስን ዝቅ ማድረግን ያስተማረው። ምንም ክብር ቢኖረን በሥጋ ከእሱ አልበልጥም። መቼስ እኛ ፍጡራንን እሱ ፈጣሪ አምላክ ነው። ስለዚህ ሁል ጊዜ በትሕትና እንድንመላለስ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳ።